አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቼ ተከታዮቼ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ። እና እንዴት ነበረ ቤተሰቦቼ? ዛሬ ጁምዓ ሰገዳችሁ? እኛ ጋር አልሐምዱሊላህ ሰግደናል። አልሐምዱሊላህ። እና ዛሬ በቆሎ እሸት ማለት ነው እየቀቀልኩ ነው እላችኋለሁ። እሺ እስከ መጨረሻ አሳያችኋለሁ። ቤተሰቦቼ እንደምታዩት ቆቆርም እየሰራሁ ነው ዛሬ ማለት ነው። ጁምዓ ነው። ቡና ሻሂ እንላለን ማለት ነው። የቆቆሩን እንደምታዩት ነው። ሳቦካ ምናምን ግን አላሳየኋችሁም። ይህን ይመስላል እላችኋለሁ። ይህንን ይመስላል። ያኔ ቆቆሩንም ሰርቼ ጨርሻለሁኝ። በቆሎ እሸትም ሰርቻለሁ። ዛሬ ጁምዓ ነው ማለት ነው። እንዴት ነው እናንተ ጋር ጁምዓ? አሪፍ ነው? አልሐምዱሊላህ ከኛ ጋር ሰግደናል። አልሐምዱሊላህ ጥሩ ነው። እና እንዴት ናችሁ እናንተ? ሰላም ናችሁ? ዛሬ የዛሬው ብሏችን ይሄን ይመስላል። ያኔ ቆቆሩንም ስጠብሰው አሳይቻችኋለሁ። በቆሎ እሸቱንም ስቀቅለው አሳይቻችኋለሁ። እና ቤተሰቦቼ እንዴት ናችሁ? ስራ የሌለው ሰው እንግዲህ ዝም ብሎ ቤት ተቀምጦ እንደዚሁ መፈላሰም ነው ማለት ነው። እንግዲህ አላህ ርዝቃችንን እስከሚያመጣው ድረስ ማለት ነው፣ እስከሚረዝቀን ድረስ አላህ ሁላችንን የሚረዝቀን፣ ለሀገራችን የሚያብቃን በሰላም ለሀገራችንም እንበቃ አላህ ያድርገን። በሀገራችን ገብተን ደግሞ የተሻለ ኑሮ የምንኖር አላህ ያድርገን። እንግዲህ በቻላችሁት ማለት ነው ሰብስክራይብ አድርጉኝ። ስህተትም ካለ ኮመንት ላይ ጻፉልኝ፣ በኮመንት ጻፉልኝ ማለት ነው። በኮመንት ላይ ጻፉ። ይህን ተሳስተሻል፣ ይህን አስተካክል በሉ። እውነቴን ነው የምላችሁ። ስራ ሳጣ እንጂ ይሄን ነገር የጀመርኩት እኔ መስራት አልፈልግም፣ ግን ስራ ሳጣ በቁጭ ስል እስቲ ቆይማ አላሁ ተዓላ በምን ርዝቅን እንደሚከፍት አይታወቅም ብዬ ነው ይሄን ነገር የጀመርኩት እንጂ እኔ ሀሳቡም አልነበረኝም በፊት። ግን ደግሞ ሰርቶ መብላት አያሳፍርም። መስረቅ ነው እንጂ የሚያሳፍረው ከሰው መለመንና መስረቅ ብቻ ነው እንጂ የሰው ልጅ ሰርቶ መብላት አያሳፍርም። አላፍርበትም ማለቴ ነው። አላፍርበትም። ይህንንም ስለሰራው ምንም አላፍርበትም። እና ይህንን ይመስላላችኋለሁ ቤተሰቦቼ። እንግዲህ እናንተም ሸራ አድርጉት፣ ላይክም አድርጉ። አይታችሁ አትለፉት። እና ካደከምኳችሁም ይቅርታ አፉ በሉኝ። በቻላችሁት አቅም ያኔ ላይክ፣ ሸር፣ ሰብስክራይብ አድርጉት። እና ይሄ የዛሬ ጁምዓ ይሄንን ይመስላል። አልሐምዱሊላህ ሰግደናል። ለሳምንት ያደረሰን ጌታ ደግሞ በሚቀጥለው ሳምንት አላህ በሰላም አላህ ያድርሰን። ደግሞም አገራችን ገብተን ወላሂ አልዓዚም አገር መግባት በጣም ናፍቆኛል። አገር ላይ ግን ሰው ኑሮ ውድ ነው፣ ኑሮ ውድ ነው፣ ኑሮ ውድ ነው ይላል። ግን የኔ ቤተሰቦች ሳይሆኑ እንደዛ የሚሉት ያኔ ከሰው ነው የምሰማው። የራሴ ቤተሰቦች እኔ እንደዛ አላሉኝም። የራሴ ቤተሰቦች አይደሉም። እና ኑሮ ውድም ቢሆን የፈለገ ነገር ቢሆን አገራችን ሳንገባ አንቀርም መቼም። እውነት ከሀገራችን የትም አንቀርም፣ እንገባለን ኢንሻአላህ። አላህ ያሳካልን። እናንተንም እኔንም ሁላችንንም ማለት ነው አላህ አሳክቶልን በአገራችን ገብተን የምንኖር አላህ ያድርገን። የሰራነውን የምንበላ ቤትም ሰርተን እንደው የሰራነውን ቤት የምንኖርበት አላህ ያድርገን። አቋራጭን አላህ ያዝልን። ያኔ አቋራጭን አላህ ያዝልን። ከቤተሰቦቻችን ሳንገናኝ ከነሱም ከኛም አላሁ ተዓላ እነሱንም አላህ ይጠብቃቸው፣ እኛንም አላህ ይጠብቀን። እና ሰው ሀገር ሆኖ መጥፎ ነገር መስማት በጣም ነው የሚከብደው። ወላሂ አልዓዚም በሰላም አላህ ከቤተሰቦቻችን ይጨምራል። እኔንም ይጨምረኝ፣ እናንተንም ይጨምራችሁ። ዱአ አረግላችኋለሁ። ሁላችንንም ርዝቃችንን አስፍቶልን አላሁ ተዓላ አላህ ረዝቆን ማለት ነው ለሀገራችን ያብቃን እላችኋለሁ ቤተሰቦቼ። ካበዛሁባችሁም አፉ በሉኝ፣ ይቅርታ በሉኝ። ይቅርታ ካበዛሁባችሁም ይቅርታ፣ አፉን በሉኝ። እንግዲህ በኮመንት ላይ ጻፉልኝ። እሺ ስህተት ካለ ኮመንት ላይ ጻፉልኝ፣ አስተካክላለሁ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ።